ሁኔታ እንግዲህ ስታቲስቲክሶች እንደሚያሳዩት ከሁሉም ክልሎች በላይ ብሔር ብሔረሰቦችና ህዝቦች የሚኖሩበት ተቀላቅለው የሚኖሩበት ዲስትሪቢዩት አድርገው ተቀላቅለው ብቻ ሳይሆን ሌላ ቦታ ለምሳሌ አማራ ክልል ኦሮሚያ ዞን የኦሮሞ ህዝብ አንድ ቦታ ኮንፋይንድ ሆኖ ነው የሚኖረው። ግን በኦሮሚያ ክልል ውስጥ ብሔር ብሔረሰቦች በሁሉም ቦታ ዲስትሪቢዩት አድርገው ነው ያሉት። የትም ቦታ ወይ ደግሞ እነሱን ኮንቪንስ የሚያደርግ አይነት ስትራቴጂ መከተልና ህዝባችን የጀመረውን ሰላማዊ ትግል መቀጠል አለበት። ከዛ ወደኋላ የምንልበት ምንም ምክንያት የለም ብዬ ነው ማስበው። ይሄ ዲሞክራሲያዊ መብት ስለሆነ ማለት ነው። ለራሳችን ብቻ ሳይሆን ይሄንን ማድረግ ያለብን ሌላው ዲሞክራሲያዊ መብቱን ኤክሰርሳይዝ ሲያደርግ መፈቀድ አለበት። ለጃዋር የተፈቀደ ነገር ለአብይ አህመድ መፈቀድ አለበት፣ ለሙስጠፋ መፈቀድ አለበት፣ ለይልቃል ጌትነትም ለእስክንድር ነጋ መፈቀድ አለበት። ይሄ ደጋፊዎቻቸውንም እና የፖለቲካ አስተሳሰባቸውን ይወክላል ብዬ ነው የምናገረው። ስለዚህ ለነሱ ለሁሉ የሰላማዊ ሰልፍ መብት የሰላማዊ ትግል መብት መፈቀድ መከበር አለበት እና ይሄንን ነው ማስተላለፍ የምፈልገው። ቴንክ ዩ። አመሰግናለሁ። ባለሚ በአንተ በኩል የምታስተላልፈው መልእክት ካለ? አመሰግናለሁ ገላን። ይህ እጅግ በጣም ወሳኝ ጊዜ ነው። የኦሮሞ ወጣቶች በያሉበት ቦታ መሪዎቻቸው እንዲፈቱ፣ ሕክምና እንዲያገኙ፣ በህግ የመመራት ስርዓት ይሄ በህግ አራዊት ሳይሆን በህግ የመመራት ስርዓት እንዲኖር ሀገራችን ውስጥ ለማድረግ እጅግ ብዙ ጥረት እያደረጉ ያሉበት ሁኔታ ነው ያለው እና በዚህ ሂደት ውስጥ ማለት ነው እጅግ በጣም ጥንቃቄ የሚያስፈልገው የኦሮሞ ወጣቶች በመጀመሪያ ደረጃ ከ4 ዓመት በላይ የተቃውሞ ልምድ የረጅም ጊዜ የተቃውሞ ልምድ ስላላቸው ይህንኑ በሰላማዊ መንገድ የማድረግ ልምዳቸውን ተጠቅመው ምንም አይነት የጎንዮሽ ግጭቶች እንዳይፈጠሩ ለማድረግ መሞከር አለባቸው ማለት ነው እና ከዚህም በፊት አድርገዋል። ይህንኑ ዲሲፕሊን በመከተል ለወደፊትም እንደሚያደርጉ ምንም ጥርጣሬ የለኝም እና ሌላው ደግሞ ማስተዋል ያለብን ነገር ይህ የጠቅላይ ሚኒስትር አብይ መንግስት በተለይም ጠቅላይ ሚኒስትር አብይ እጅግ አንድ ማስተዋል ያለብን ነገር ምንድነው የስለላ ባለሙያ ናቸው እና ይሄ በተንኮል ነገሮችን የማድረግ ስልታቸውን ተጠቅሞ እጅግ አላስፈላጊ የሆኑ መስዋዕትነትን በህብረተሰባችን ውስጥ የመፍጠር ሁኔታዎች አድበስብሶ ደግሞ እነዛን ግጭቶችን ከፈጠሩ በኋላ አድበስብሶ የማለፍ ሬከርድ አሳይተዋል ወይንም ባህላቸው ግልጽ ሆኗል። በየሰኔውና በተለያዩ ሁኔታዎች ግጭቶች ይከሰታሉ። ከተከሰቱ በኋላ ሳይታዩ የሚታለፉበት ሁኔታ አለ ማለት ነው። ይህንንም በኦሮሞ ህዝብ መካከል የሚኖሩ የተለያዩ ብሔር ብሔረሰቦች ተጠንቅቀው በማስተዋል የኦሮሞ ህዝብ ጥያቄ ከመንግስት ጋራ ነው እንጂ በፍጹም ከግለሰቦች ከሌሎች ብሔር ብሔረሰቦች ጋር እንዳልሆነ አውቀው በሁለቱም በኩል ማለት ነው በኦሮሞ ህዝብም በኩል እንዲሁም ደግሞ የኦሮሞ ህዝብ መካከል በሚኖሩት የተለያዩ ብሔር ብሔረሰቦች መካከል ማለት ነው ይህ ግንዛቤ ሊኖር ይገባል። የመንግስት ካድሬዎች የተለያዩ ጫናዎችን በእነሱ ላይ ቢያሳድሩም ነገ ልጆቻቸው ትምህርት ቤት አብረው የሚሄዱት ከዚሁ ከኦሮሞ ማህበረሰብ ጋር ስለሆነ የሚጠጡትም የሚበሉትንም ምግብ የሚያገኙት በዛው አካባቢ ላይ ባለው ስለሆነ ከህብረተሰቡ ጋር የሚቆዩት እነሱ ናቸው እንጂ ይህ አላፊ ጠፊ መንግስት ስላይደለ ከዚሁ ህብረተሰብ ጋር ወድቀው ለመነሳት በቁርጠኝነት መሄድ አለባቸው። እሱ ሲደማ እሱ ሲሞት እሱ ሲታሰር ለነሱ ተለይቶ የሚወርድ መብት እንዳሌለና አብረውም መታገልና ሀገሩን የሰላምና የመከባበር የመፈቃቀር የማድረግ ግዴታ ሁላችንም አለብን እና ተባብሮ በመስራት ይህንን ፋሽስታዊ አመለካከት ያለውን መንግስት
የፋሽስታዊ ፖሊሲ ያለውን መንግስት በመቃወም አብረው በወንድማማችነት በኢትዮጵያዊነት መንፈስ እንዲቆሙ ኢትዮጵያዊነትም ማለት ይህ ነው ፋሽስት ኢታሊን ለመቃወም የወጣው አካል ፋሽስት የራሳችንን መንግስት ደግሞ ለማቀፍ ወደ መሞከር የለብንም ሁላችንም ከላያችን ላይ ማውረድ አለብን የዲሞክራሲ ስርዓት ምንጩ የዜጎች እንቅስቃሴ ስለሆነ በዚሁ ላይ ሁሉም ዜጋ እንዲሳተፍ የኦሮሞ ወጣቶች ደግሞ ዲሲፕሊናቸውን ከዚህ በፊት ያሳዩትን እንዲቀጥሉ እጠይቃለሁኝ መሪዎቻችንን ማስፈታት የሁላችንም ግዴታ ነው በተለይ ደግሞ ከአግባብ ውጭ የሆኑ ጭፍጨፋዎችን በመታዩበት ጊዜ መረጃዎችን በማስቀረት እንዲሁም ደግሞ የተጎዱን አካሎችን ስም ዝርዝራቸውን በመያዝ ወደ ተለያዩ የሰብአዊ መብት ተከራካሪ አካሎች ለመውጣት በሚችልበት መልኩ መረጃን በማሰባሰብ እንድትረዳዱ ጠይቃለሁኝ ይሄንን የጎንዮሽ ግጭቶችን የሚያባብሱ የሚዲያ አካላቶችን በመቃወም አይ እኛ ቤተሰቦች ነን አንድ ማህበረሰብ ነን በማለት ህዝቡ አንድነቱን ማሳየት ያለበት ጊዜ ኢትዮጵያዊነት አንድነቱን ማሳየት ያለበት ጊዜ ይሄ ነው ላለው ከመንግስት ጋር ነው እንጂ የኦሮሞ ህዝብ ጥያቄው ከምንም አይነት ከሌሎች ህዝቦች ጋራ እንዳይደለ መታወቅ አለበት ይሄንኑ ነው ምለው አመሰግናለሁ ኦኬ ሁለታችሁንም በጣም አመሰግናለሁ እንግዲህ ሁለታችሁም አስመራችሁ የተናገራችሁት ነገር ምንድነው እሱ አንደኛ ከዚህ በፊት እንደተለመደው የቄሮ ትግል የኦሮሞ ወጣቶች ትግል ፍጹም ሰላማዊ እና ፍጹም ዲሲፕሊን መሆን አለበት ያ ዲሲፕሊን መቀጠል አለበት ሁለተኛ ይሄ መንግስት ምናልባት ካለፈው መንግስት የሚለየው የመንግስት ቁንጮ ስልጣን ተቆናጠው ያሉት ሰዎች ትልቁ ሙያቸው እንትን ነው ስለላ ትልቁ ሙያቸው ምንድነው እሱ ህዝቦችን እርስ በርስ ማጋጨት ትልቁ ሙያቸው መግደል ማስገደል ሴራ እነሱም ተናግረው ታርኮ ሽመልስ የሚለውን ሰምታችሁት ከሆነ ፖለቲካ ቁማር ነው እኛ እንደ ቁማር ነው የምናየው ብለዋልና ላይክ ሪስፖንሲቢሊቲ የሚሰማቸው ግለሰቦች ስላልሆኑ የናንተን ህጋዊ ሰላማዊና ሞራላዊ የሆነ